አርሽ ላይ ነው ታለ ሰውየው ከዲነል ኢስላም ይወጣል። አርሽ ላይ ነው ታለ ሰውየው ከዲነል ኢስላም ይወጣል። አንደኛ አልኢማም አቡ ሐኒፋ ረሂመሁላህ ፊቅሁል አክበር በተባለ ኪታባቸው ላይ ምን ይላሉ? መን አንከረ አነ አላህ ተዓላ ዐለል አርሺ ፈሁወ ካፊር። አላህ ከአርሹ በላይ መሆኑን የካደ ሰው ይህ ካፊር ነው። ለይሰ ከሚስሊሂ ሸይእ ማለት አላህን የሚመስል አንድ ነገር የለም። ተመውጁዳቱ ተመኽሉቃቱ አንድም የሚመስለው የለም ሲል እኮ ቦታ የማይፈልግ ማለት ነው። አርሽም ላይ አይደለም ማለት ነው። አርሽ ላይ ነው ታለ ሰውየው ከዲነል ኢስላም ይወጣል። አርሽ ላይ ነው ታለ ሰውየው ከዲነል ኢስላም ይወጣል። አላህ ከቦታ የጠራ ጌታ ነው። አላህ ተከይፍ የጠራ ጌታ ነው። በግራ ነው፣ በቀኝ ነው፣ ተኋላ ነው፣ ተፊት ነው፣ ተላይ ነው፣ ተታች ነው አይባልም። አጭር ነው፣ ረጅም ነው፣ እንደ ሰው የማይባል ጌታ ነው። ሐጂ ዑመር ኢድሪስን እንደሰማችኋቸው አላህ ከአርሹ በላይ ነው ያለ ሰው ይከፍራል እያሉ ነው። አርሽ ላይ ነው ታለ ሰውየው ከዲነል ኢስላም ይወጣል። አርሽ ላይ ነው ታለ ሰውየው ከዲነል ኢስላም ይወጣል። የሐጂ ዑመር ኢድሪስ አሁን የተናገሩት ንግግር በቁርአንና በሐዲስ ስንፈትሸውና ስንመዝነው በጣም ትልቅ ስህተት ሆኖ ነው የምናገኘው። አላህ ሱብሓነሁ ወተዓላ ቁርአኑ ላይ 7 ቦታዎች ላይ የሱን የበላይነት ገልጾ እናገኛለን። ሱረቱል አዕራፍ ላይ፣ ሱረቱ ዩኑስ ላይ፣ ሱረቱ ራዕድ ላይ፣ ሱረቱ ጣሃ ላይ፣ ሱረቱል ፉርቃን ላይ፣ ሱረቱ ሰጅዳ፣ ሱረቱል ሐዲድ እነዚህ ቦታዎች ላይ ሁሉ አላህ የበላይነቱን ገልጾ እናገኛለን። እነዚህ ሰዎች እነዚህ ቦታዎች ላይ ሁሉ ምን ሊያደርጉ ነው? የበላይነት የገለጸበትን የቁርአን አንቀጽ ትርጉም ሊቀይሩና ሊጠመዝዙ ነው ማለት ነው። አላህ ሱብሓነሁ ወተዓላ ይጠብቀን። አላህ በተናገረው ነገር ከፍጡራን ጋር ሳናመሳስል የምናምን ሰዎች አላህ ያደርገን። ሰለፎች ሲጓዙ እንደነበሩ። ወደ ቁርአንና ወደ ሐዲስ እንመለስ። የትኛውም ንግግር ሲመጣ በንግግሩ መደንገጥና የሆነ ብዥታ ሊፈጥርብን አይገባም። ወደ ቁርአንና ሐዲስ መልሰን መገንዘብና ማጣራት እንችላለን። ስለዚህ ይህ ንግግር በጣም ትልቅ ስህተት ነው፣ ብሎም ከቁርአንና ሐዲስ ጋር የሚጋጭ የሆነ ንግግር ነው። እስኪ እነዚህን የቁርአን አንቀጾች እንመልከታቸው። አንደኛ አላህ ሱብሓነሁ ወተዓላ ሱረቱል አዕራፍ ላይ ምን ይላል? ኢነ ረበኩሙላሁ አለዚ ኸለቀ ሰማዋቲ ወልአርደ ፊ ሲተቲ አያሚን ሱመ እስተዋ ዐለል አርሽ። ጌታቸው አላህ ያኑ ሰማያትና ምድርን በ6 ቀናት ውስጥ የፈጠረ ከዛም ከአርሹ በላይ ከፍ ያለ እንደነገረን ይህንን ከየትኛውም ፍጡር ጋር ሳናመሳስል እንቀበላለን። ثم استوى على العرش በሚል ብቻ በእነዚህ 7 ቦታዎች ላይ እንደዚህ ገልጾ አላህ Subhanahu Wa Ta'ala على العرش استوى ማለትስ ምንድነው ብለን ስንል ደግሞ ኢማሙ አልቡኻሪ የነ ሙጃሂድና የነ አቡል አሊያን ተፍሲር አምጥተው ኢርተፈአ አላ የበላይ ሆነ ከፍ አለ ማለት ነው ብለው ፈስረው ሳለ ቁርአኑንም ተእዊል ማድረግ ሰለፎች ንግግር አይ እንደዚህ ለማለት ፈልገው የፈለጉትን እየተናገሩ እንደገና ይመጡና አይ እንደዚህ ለማለት ፈልገው ሱብሃንአላህ። ይሄ ሁሉ ከቁርአንና ከሐዲስ ማስረጃዎች መሸሽ ነው። አላህ Subhanahu Wa Ta'ala የበላይነቱን በዚህ መልኩ በግልጽ ከመናገሩ ጋር አኢመቱል አርባዓ ፊቅህ ጉዳይ ይለያያሉ እንጂ በአቂዳ ጉዳይ ላይ አንድ አቋም ነው ያላቸው። በአላህ ስምና ባህሪያት በአቂዳ ጉዳይ ላይ አንድ አይነት እምነት ነው ያላቸው። አራቱን አኢማዎች ኢዕቲቃዳቸውን ደግሞ እስኪ እንመልከት። አንደኛ አልኢማም አቡ ሐኒፋ ረሂመሁላህ ፊቅሁል አክበር በተባለ ኪታባቸው ላይ ምን ይላሉ? መን አንከረ አነ አላህ ተዓላ ዐለል አርሺ ፈሁወ ካፊር። አላህ ከአርሹ በላይ መሆኑን የካደ ሰው ይህ ካፊር ነው ይላል ኢማሙ አቡ ሐኒፋ ፊቅሁል አክበር በተባለ ኪታባቸው ላይ በዚህ መልኩ ይናገራሉ። ሁለተኛ አልኢማሙ ማሊክ ለአላህ የበላይነት የሚናገርን የቁርአን አንቀጽ አንድ ሰው አንስቶ አርረሕማኑ ዐለል አርሺ እስተዋ ከይፈ እስተዋ ብሎ ጠየቃቸው። ይህ ሰው አርረሕማኑ ዐለል አርሺ እስተዋ ይላል የቁርአን አንቀጽ ማዕናውን ተረድቶታል ማለት ነው። አላህ ከአርሹ በላይ ከፍ አለ ይላል፣ ግን እንዴት ከፍ አለ አላቸው። ከይፈ እስተዋ ብሎ ጠየቃቸው። ኢማሙ ማሊክ የመለሱለት ምንድን ነበረ? አልኢስቲዋኡ ማዕሉም፣ ኢስቲዋ የአላህ Subhanahu Wa Ta'ala የበላይነት ማዕሉም ነው የታወቀ ነው። ወልከይፉ ገይሩ ማዕቁል፣ ከይፍ የምትለው እንዴት ሆኖ ነው ያልከው ነገር አቅል የሚደርስበት ጉዳይ አይደለም። ምክንያቱም ከይፍየው ሚነል ገይብያት ነው፣ ከገይብ ከሩቅ ሚስጥሮች አይምሯችን ሊደርስበት ከማይችሉት ጉዳዮች ውስጥ ነው። ከይፈ እስተዋ ያልከው ነገር አቅል ሊደርስበት የማይችል ነገር ነው አሉት። ተምሂድ ሊብኒ አብድልበር ኢብኑ አብድልበር ተምሂድ ኪታባቸው ላይ ይህንን የኢማሙ ማሊክን ንግግር አስፍሮት እናገኛለን። ሶስተኛው አልኢማም አሻፊዒ ኢማሙ ሻፊዒ ረሂመሁላህ ሪሳላ የተባለ ኪታብ አላቸው። እዛ ኪታባቸው ላይ ምንድነው ያሉት? ኢነሁ ላ ዩከፈሩ አህሉል ቂብላ የቂብላ ባለቤቶች አይከፈሩም፣ ወላኪን ኑቂሩ ማ ወረደ ቢሂል ቁርአን ቁርአን የወረደበትን እናምናለን። ወነሕሚሉሁ ዐላ ዛሂሪሂ በዛሂሩም ምን እንለዋለን እንተረጉመዋለን። ወኑእሚኑ ቢሂ ከማ ጃአ ልክ እንደ ቁርአኑ እንደመጣበት እናምንበታለን። ወላ ነሩዱሁ ቢተእዊል ልሙተከሊሚን በሙተከሊሞች
በፍልስፍና ባለቤቶች ንግግር በሱ ቁርአንን አንመልስም። ከዛም ለዚህ ንግግራቸው ደሊል ሲያቀርቡ አርረሕማኑ ዐለል አርሽ እስተዋ፣ አዛኙ አላህ ከአርሽ በላይ ከፍ ብሏል። ይህንም በዛሂሩ እናምንበታለን። ለሙተከሊሞቹ ንግግር ብለን ለፍልስፍና ባለቤቶች ብለን ይህንን ንግግር የአላህን ንግግር አንመልስም። አሪሳላ በተባለ ኪታባቸው ላይ በዚህ መልኩ ይናገራሉ። አራተኛው አልኢማሙ አሕመድ ኢብኑ ሐንበል ረዱ አለል ጀህሚያ የተባለ ኪታብ አላቸው። በጀህሚያዎች ላይ ረድ ያደረጉበት ኪታብ አላቸው። እዛ ኪታባቸው ላይ ምን አሉ? ነሕኑ ኑእሚኑ ቢአነ አላህ ፈውቀ ሰማዋቲሂ፣ እኛ አላህ ከሰማያት በላይ መሆኑን እናምናለን። ሙስተዊን አላ አርሺሂ፣ ከአርሹ በላይ መሆኑን። ባኢኑ ሚን ኸልቂሂ ከማ ወረደ ፊል ኪታቢ ወሱና፣ ከፍጥረቱ ተለይቶ ከአርሽ በላይ መሆኑን እናምናለን። ከማ ወረደ ፊል ኪታቢ ወሱና፣ በቁርአንና በሐዲት እንደመጣው ሚን ገይሪ ተሕሪፍን ወላ ተዕጢልን ወላ ተክይብ፣ የአላህን ስምና ባህሪያት ሳናዛባ ሳናራቁት ከይፍያውንም ሳንገልጽ ብለው አረዱ አለል ጀህሚያ በተባለ ኪታባቸው ላይ አስቀምጠዋል። ስለዚህ የአኢመቱል አርባዓ የአራቱም አኢማዎች አቂዳ አላህ ከአርሽ በላይ መሆኑ ነው። ከዚህም በላይ አላህ ስብሐነሁ ወተዓላ በቁርአኑ ላይ የነገረን ከሰማያት ከአርሹ በላይ መሆኑ ነው። ታዲያ የሐጂ ዑመር ኢድሪስን ንግግር በቁርአንና በሰለፎቹ ንግግር ስንመልሰው ትክክል ያልሆነ ብሎም ከቁርአንም ከሰለፎች ንግግርም ጋር የሚጋጭ ሆኖ እናገኘዋለን። ስለዚህ አሁንም ልንመለስ የሚገባው ወደ ቁርአንና ሐዲት አስተምሮት ወደ ሰለፎች አቂዳ ነው። የሰለፎች አቂዳ አላህ ከአርሹ በላይ መሆኑን መግለጽ ነው። ይህንን ልናምን ይገባል። ይህንን ስናምን ከየትኛውም ፍጡር ጋር ሳናመሳስል ሊሆን ይገባል። ቁርአንና ሐዲትን በሰለፎች ፈህም የምንረዳ ሰዎች አላህ አድርገን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።